ሸገር ልዩ ከሚያደርጉት አንዱ ጉዳዮች በአዲስ ሐሳብ ጠንካራ አቋም ይዞ ወደ ስራ የገባ ከተማ ነው። ምክንያቱም የ21ኛው ክፍለ ዘመን ሐሳብ ይዞ ስለተነሳ ከተማ ከገበሬዎች ጋር ወር ከአርሶ አደሮች ጋር መለወጥ የሚቻልበት አንዱ ከአንዱ ጋር አብሮ ተያይዞ መሄድ እንደሚችል ጠንካራ አቋም ይዞ የመጣ ከተማ ነው። አብዛኛውን ጊዜ ገበሬን ገፍቶ ነው ከተሞች ሲያድጉ የነበሩት። ገበሬን ጎድተው ነው ከተሞች ከተማ ነን ብለው ሲናገሩ የነበሩት። አሁን ግን ሸገር ምንድን ያደረገው? ገበሬዎችን ማሰልጠን፣ እነሱ ከተማ ውስጥ ቦታ እንዳላቸው ማሳየት። ሸገር ከተቋቋመ በኋላ ከ200 በላይ ትምህርት ቤቶች ናቸው የተገነቡት። አሁን በቅርቡ ያስመረቅነው የሸገር የቴክኖሎጂ ኢንስቲትዩት ከሸገር አልፎ ለኢትዮጵያ የቴክኖሎጂ ማዕከል ይሆናል ብለን ነው እያሰብን ያለ ነው። ሸገር ሳይቋቋም አንድም የጤና ሆስፒታል የሌለበት ከተማ ነበር። አሁን ግን ወደ 3 ሆስፒታል እየደረስን ነው ያለ ነው። የኮሪደር ልማታችንን ከተመለከት ከ135 ኪሎ ሜትር በላይ ነው ድንበር አስከብረን ወደ ስራ የገባ ነው። ከዛ ውስጥ ከ8 ቢሊዮን ብር በላይ መድበን ከ26 ኪሎ ሜትር በላይ የግንባታ ስራዎችን ጀምረናል። በዛ ሁሉ ላይ ደግሞ የተለያዩ ዩቲሊቲዎች አሉን፣ የተለያዩ ሰርቪሶች አሉን። የእግረኛ መንገድ አለን፣ የሳይክል አለን፣ የተለያዩ አገልግሎቶች የሚያገለግሉ ስራዎች አሉን። ሸገር ዘመናዊ ከተማ ብቻ ሳይሆን ግሪን ሲቲ ብለን ነው እኛ የምናምነው። ከ24000 ሄክታር በላይ በዛፍ የተሸፈነ አካባቢ ነው ያለን። ይህንን ፕሪዘርቭ ለማድረግ ይህን ለመጠበቅ ለሁሉም የዛፎች ያሉበት ቦታ ላይ ካርታ በማውጣት የነዚህን ዛፎችን ደህንነት የማስጠበቅ ስራዎችን ሰርተናል። ከዛሬ ከ30 ከ40 ዓመት በኋላ ሸገር ምን ይሆናል ብለን ነው እያሰብን ያለ ነው። ለዚህ ነው ሸገርና አንዳንዴ ስናወራ ዘመናዊ ከተማ ብቻ ሳይሆን የቀጣይ ዘመናዊ ከተማ ብለን ነው የምናስበው። በምስራቅ አፍሪካ ደረጃ ተወዳዳሪ ሊያደርጋቸው የሚችላቸው ትላልቅ ሀሳቦች አሉ። ምናልባት ኢትዮጵያ ያጣቸውን የከተሞችን ጥቅም በሸገር የምታገኝበት ሁኔታዎችን እንፈጥራለን ማለት ነው። ስለዚህ ተወዳዳሪ ሊያደርጉን የሚችሉ ብዙ ነገሮች አሉን። እነዛን በመተግበር ከተማውንና የማህበረሰቡን ጥያቄ ችግር እንፈታለን ማለት ነው።